አዛዡ ወደ ፋኖ መግባታቸው ተነግሯል። በሰማይ የጦር ጀትና ድሮን በምድር ታንክና ዙ 23 አሰልፎ የአማራ ምድር የረገጠው የአብይ አህመድ ወንበር አስጠባቂ ቡድን ከባድ የመፍረስ አደጋ ላይ ይገኛል ተብሏል። ሰራዊቱ ለአብይ አልዋጋም በሚል ወደ ፋኖ መትመም ጀምሯልም ተብሏል። ለሶስት አስርት ዓመታት በመከላከያ ሰራዊት ሲያገለግሉ የቆዩትና ስመ ጥሩ ኮሎኔል ፋኖን መቀላቀላቸው ተገልጿል። በዝርዝር ትሰሙታላችሁ። ፋኖ ታላቅ ጀብድ መስራቱን አስታውቋል። በላስታ ግዳን አንጃፋት ቀጠና ትግስቱ ሻለቃን አፍናለሁ ብሎ የመጣውን ኃይል ራሱ የሕክምና ባለሙያን ጨምሮ ከ31 በላይ ሙት ከ65 በላይ ቁስለኛውን ይዞ ተመልሷል ሲል ፋኖ ገልጿል። የዋርኮ ምሬ ወዳጆ ኮማንዶዎች ድል በድል ሆነዋል። ሌላኛው መረጃችን ነው። በአርበኛ ዘመነ ካሴ የሚመራው ሰራዊት በታላቅ ጀብድ መገስገሱን ቀጥሏል። በርካቶችም እጅ ሰጥተዋል። የተከበበው ሰራዊቱም ተመቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አዛዡ ወደ ፋኖ መግባቱ ተነግሯል። በሰማይ የጦር ጀትና ድሮን በምድር ታንክና ዙ 23 አሰልፎ የአማራ ምድር የረገጠው የአብይ አህመድ ወንበር አስጠባቂ ቡድን ከባድ የመፍረስ አደጋ ላይ ይገኛል ተብሏል። ሰራዊቱ ለአብይ ወንበር አልዋጋም በሚል ወደ ፋኖ መትመም ጀምሯል። ለሶስት አስርት ዓመታት በመከላከያ ሰራዊት ሲያገለግሉ የቆዩትና ስመ ጥሩ ኮሎኔል ፋኖን መቀላቀላቸው ተገልጿል። አብይ አህመድ ስልጣኔን ያስጠብቁልኛል፣ ወንበሬን ያሞቁልኛል በሚል ጄኔራሎችን በጥቅም እያታለለ ባለበት በዚህ ወቅት አርበኛ ዘመነ ካሴን ማግኘት እፈልጋለሁ በሚል ወደ ጎጃም ምድር የገቡት አዛዡ የፋኖን ትግል አምነውበት መቀላቀላቸው ተገልጿል። ኮሎኔል አያሌው የተባሉት ስመ ጥር አዛዥ እስከ ቅርብ ጊዜ ድረስ በሶማሊያ ሰፍሮ የሚገኘውን ሰላም አስከባሪ ኃይል ሲመሩ እንደነበርም ተገልጿል። አዛዡ በነ ብርሃኑ ጁላ ተደጋጋሚ ትችትና ነቀፌታ ይቀርብባቸው እንደነበር የተገለጸ ሲሆን የመጡበትን ማህበረሰብ አይን እያየ አይገደል፣ አይሙት፣ አይፈናቀል ማለታቸውን ተከትሎ ነው ጥርስ የተነከሰባቸውም ተብሏል። የአብይ አህመድን ወንበር ለማስጠበቅ ቀሌት የሚደክሙት እነ አበባው ታደሰ ለፋኖ የሚያግዝ ጓዳለን በሚል አዛዡን ጠቁመውባቸው እንደነበር የተገለጸ ሲሆን ኮሎኔሉም ሳልቀደም በሚል ነው በጎጃም የሚንቀሳቀሰውን የአማራ ፋኖ ብሔራዊ ኃይል የተቀላቀሉትም ተብሏል። በሶስት አስርት ዓመታት የአገልግሎት ዘመናቸው አስደናቂ ጀብድ እንደሰሩ የሚነገርላቸው አዛዡ ለፋኖ የቡድን መሳሪያ ማስታጠቃቸውም ተገልጿል። በጎጃም ምድር የሚገኘውን የፋኖን ሰራዊት እያስተባበሩ በሌተናል ጄኔራል መሐመድ ተሰማ የሚመራውን ሰራዊት ለመበታተን እቅድ የወጡት አዛዡ የአብይ አህመድን የስልጣን ቆይታ ከመጪው የክረምት ወር አያልፍም ብለዋል። የፋኖ ትግል መንግስት እንደሚለው ባለመሆኑ የተቀላቀልኩት ያሉት አዛዡ አገዛዙ ከጅምሩም ጸረ አማራ ነው ብለዋል። የመከላከያ ሰራዊት አባላት ወደ ፋኖ በመቀላቀል ሀገራቸውን ከመፍረስ ህዝባቸውን ከውርደት እንዲታደጉም ጥሪ አቅርበዋል። በሌላ መረጃ ፋኖ ታላቅ ጀብድ መስራቱ ተነግሯል። በላስታ ግዳን አንጃፋት ቀጠና ትግስቱ ሻለቃን አፍናለሁ ብሎ የመጣውን ኃይል ራሱ የሕክምና ባለሙያን ጨምሮ ከ31 በላይ ሙት ከ65 በላይ ቁስለኛውን ይዞ ተመልሷል ተብሏል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ጥራሪ ክፍለ ጦር ተወርዋሪ ፋኖች ተከዜ ክፍለ ጦር ከተወጣጡ ፋኖች ጋር ያገዛዙን ኃይል አይቀጡ ቅጣት በመቅጣት ትጥቁን አስረክበው ሙትና ቁስለኛውን ታቅፎ እንዲመለስ አድርገውታል ተብሏል። በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር የአማራ ህዝብ የማንነት የሉና የፍትህ ተጋድሎ እያደረገ ባለበት ትግል ነጻነትንና እኩልነትን በሚናፍቁ ሰዎች ልብ ውስጥ የሚነድ እሳትን ያቀጣጠለ ባለ ራዕዩ ደማቂ አብሪ ኮከብ አባታቸውን ጄኔራል አሳምነው ጽጌን 6ኛ ዓመት ዝክረ ሰማዕታት ባከበሩበት ወቅት ትናንት ሌሊት 8 ሰዓት ላይ ጥራሪን ክፍለ ጦር ትግስቱ ሻለቃን አፍናለሁ ብሎ ከሙጃ ማርያም ወደ 07 ቀበሌ አይፍራ በሌላ አቅጣጫ አሁንም ወደ 04 ቀበሌ መስቀል ቆስ እንዲሁም ከወንዳች አጣሚ ጣይ ባር በሶስት አቅጣጫ የመጣውን ያገዛዙን ኃይል 3 ሻለቃ መከላከያ ተጨማሪ አድማ ብተና ሚሊሻና ፖሊስ ቀድሞ መረጃው የደረሳቸው ጥራሪ ክፍለ ጦር ከወንድሞቹ ተከዜ ክፍለ ጦር በጥምረት አሳምነውን በልባቸው ውስጥ አትመው ዝናብ በገብሬ እጅ እንዲሉ ወጥተው ወርደው በሚያውቁት ቦታቸው የገባላቸውን ያገዛዙን ጦር እስከ ወዲያኛው ሸኝተውታል ተብሏል። በዚያው ደውጃት አገዛዙ መካናይዝድ ጦሩን ይዞ መድፍ ዙ 23 ሞርታር ዲሽቃ ብሬን ስናይፐር የነፍስ ወከፍ መሳሪያ የተጠቀመ
ቢሆንም እንኳን ፋኖቹ መሬቱ ይዋጋል የሚባልለት የላስታ ግዳን ተራሮች ሲሳይ ሆነው ሰኔ 16 ቀን 2017 ዓ.ም ከሌሊቱ 8 ሰዓት እስከ ሰኔ 17 2017 ዓ.ም 11 ሰዓት ድረስ አንገት ለአንገት ትንንቅ በማድረግ ያገዛዙ ኃይል የጤና ባለሙያን ጨምሮ ከ31 በላይ ሞት ከ60 በላይ ቁስለኛውን ይዞ 13 ጥቁር ክላሽ ከ600 በላይ የክላሽ ተተኳሽ አንድ የብሬን ሽልሽልና ከ280 ብሬን ተተኳሽ 32 የወገብና የደረት ትጥቅ 30 የእጅ ቦምብ አስረክቦ ግሬን አውጪ ብሎ ተመልሷል። የፋኖን የኃይል አስተላለፍና ምት መቋቋም ያቃተው የብልጽግና ኃይል የንጹሃንን ቤትና ንብረት በመድፍ በሞርታር በዙያ 3 እየደበደበ ያንጠባጠበ ግዳን ወረዳ ሙጃ ማርያም ጤና ጣቢያ ሞልቶ ቴክኒክና ሙያ ላይ ሙትና ቁስለኛውን አስትቶ እንደሚገኝና አንጠባጥቦት ሄደውን አስክሬኑን ፋኖች አሁንም እየቀበሩ ይገኛሉ ተብሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ላስታ ጄኔራል አሳምነው ጽጌ የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ አስታውቋል። መረጃዎቻችን ሲቀጥሉ የአማራ ፋኖ ብሔራዊ ኃይል በጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ በአገዛዙ ላይ ታላቅ ድል ተገዳጅቷል። ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ሰዓታት በፈጀው አውደ ውጊያ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አድዋ ክፍለ ጦር የንጋት ጮራ ብርጌድ ጋር ከቁንዝላ ከተማ በቅርብ ርቀት ከምትገኘው ዳርፉር ዝችር ላይ መሽጎ ያለውን የአገዛዙን ኃይል ላይ ዶፍ አውርዶበታል ተብሏል። በሌላ በኩል በሰከላ ወረዳ ግሻ አባይ ከተማ ዙሪያ ባሉ ቀበሌዎች በአገዛዙ የታፈኑ ነዋሪዎች የጊዮን ብርጌድ አስለቅቋል። በግዴታ ሰልፍ ተወጣላችሁ በማለት ወደ 64 ነዋሪዎችን ከቤተክርስቲያን አፍኖ ወደ ሰከላ ግሻ አባይ ከተማ ይዞ ሲንቀሳቀስ የነበረውን ኃይል የጊዮን ብርጌድ አናብስቶች አባ ግሻ ሻለቃ፣ ጌትም ሻለቃና ኃይሌ አድማሱ ሻለቃ በአንድ ላይ ጥምረት በመፍጠር በአገዛዙ ላይ ጥቃት በመሰንዘር ከታፈኑ ሰዎች መካከል 144 ንጹሃንን አስለቅቋል። ከጁቪ በመውጣት በቀን 17 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም የአዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን ከነሙሉ ትጥቁ የተቀላቀለው ሚኒሻ አሽከርነት ሰለቸኝ ከህዝብ ጎን ለመቆም ብልጽግናን ትቼ ወጥቻለሁ ብሏል። እንዲሁም የበረኛው ቀስተ ዳመና ብርጌድ በጨጎ ደርባና በገነት ቀበሌዎች ህዝብን በመሰብሰብ የብልጽግናን አገዛዝ በህዝባችን ላይ እያደረሰ ያለውን መጠነ ሰፊ ጥፋትና የንጹሃንን ጭፍጨፋ በተመለከተ ለማህበረሰባችን መልካም አስተዳደር ለማሳለጥ በሚያስችሉ ጉዳዮች ዙሪያ ማህበረሰቡን በሰፊው ያወያየ ሲሆን ማህበረሰቡ የሚያውቁ ሁነቶች ካሉ ከፋኖ ጋር በመረባረብ የአካባቢውን ሰላም ማስከበር እንደሚገባም በሰፊው ውይይት ተደርጓል ብሏል። በሌላ መረጃ ከአማራ ብሔራዊ ኃይል በጎጃም መግለጫ ተሰጥቷል። በአማራ ጠልነት ህዝብን በመግደልና ሀብት በማውደም የሚጸና አገዛዝ አይኖርም ብሏል። አማራን ከምድረ ገጽ ማጥፋት አለብን በሚል ለዘመናት በህዝባችን ላይ ሁለንተናዊ ጥቃት ከፍተው የኖሩት ተወራራሽ አገዛዞችና አውዳሚ ኃይሎች የመጨረሻ ቀንድ የሆነው የብልጽግናን አገዛዝ አማራን እንደ ህዝብ ፈርጆ ይፋዊ ጦርነት በማወጅ መግደል ከጀመረ ድፍን 2 ዓመት ሆኖታል ብሏል። በዚህ የአገዛዙ ይፋዊ የጦርነት ዘመቻና ጭፍጨፋ ምክንያት የአማራ ህዝብ ከፍተኛ የሆነ ሰብአዊና ቁሳዊ ውድመት እየደረሰበት ይገኛል ብሏል። አማራ እንደ ህዝብ የታወጀበትን የጥፋት አዋጅ ለመቀልበስ በፋኖነት ተደራጅቶ ከዚህ አረመኔያዊ አገዛዝ ጋር ፊት ለፊት እየተፋለመ ሲሆን በሚያስደንቅ ጥናትና አይበገሬነት በአገዛዙ ላይ ከባድ በትር በማሳረፍ አገዛዙን የአማራ ክልል መዋቅር በማፈራረስ ከፍተኛ ድል ተቀዳጅቷል ብሏል። ለወረራ ያስገባው ኃይል ከነሙሉ ትጥቁ እየተማረከና እስከ ወዲያኛው ተሸኘ የሚገኘው አገዛዙ ዓለም አቀፍ የሽብር ተግባርና የጦር ወንጀል ማሳያ የሆኑት ንጹሃን ላይ ያነጣጠረ ግድያና የሀብት ማውደምና ዘረፋ እየተፈጸመ ይገኛል ብሏል። በተለይም አገዛዙ ጦርነትን ካወጀበትና ህዝብን ማሰቃየት ከጀመረበት ጊዜ ጀምሮ ራሳቸውንና ህዝባቸውን ከወረራ ለመከላከል በፋኖነት የተደራጁ አመራርና አባላት ቤተሰብ ላይ ያነጣጠረ ሁለንተናዊ ጥቃት እየፈጸመ መባጀቱን መላው ህዝባችን በትዝብት እየተመለከተ ነው ብሏል። በዚህም የፋኖ ቤተሰቦች በአሰቃቂ ሁኔታ ተገድለዋል፣ ለከፋ እስርና እንግልት ተዳርገዋል፣ ከስራ ተፈናቅለዋል፣ ከቦታ ቦታ እንዳይንቀሳቀሱ ታግደዋል፣ መኖሪያ ቤታቸው ተቃጥሏል፣ የንግድ ድርጅታቸው ተዘግቷል፣ ሀብት ንብረታቸው ተዘርፏል፣ ወድሟል፣ የግል ስራቸው ተስተጓጉሏል፣ ቤታቸውን ዘግተው ተሰደዋል። የሁሉ ግፍ አልበቃ ያለው አገዛዙ ከሰሞኑ የፋኖ ቤተሰቦችን በአዲስ መልክ እያደነ ለመግደል፣ ለስርና እንግልት ለመዳረግ፣ ሀብት ንብረታቸውን ለመዝረፍና እንዲሁም ሁሉን አቀፍ የጥፋት እርምጃ ለመውሰድ መዘጋጀቱን አረጋግጠናል ብሏል። በመሆኑም በታንክ የተደበቁ ካድሬዎች በወራሪው ታግዘውና በፋኖ ቤተሰቦች ላይ ሊፈጽሙ የተዘጋጁትን ጥቃትና የሽብር ተግባር በመላው ማህበረሰባችን በተለይም የሃይማኖት ተቋማትና የብልጽግና ካድሬ ቤተሰቦች ታግላ
ብላችሁ ይህንን ታከሽፉት ዘንድ እናሳስባለን ብለዋል። በመጨረሻ ሚያልና የፖለቲካ ብልጫ የተወሰደበት የዚህ አገዛዝ ካድሬዎች በፋኖ ቤተሰቦች ላይ ያቀዱትን ጥቃትና ጥፋት መፈጸማቸውን የሚቀጥሉበት ከሆነ ይህንን ጥፋት በሚያቀዱትና በሚያስፈጽሙት ላይ በአይነቱ ልዩ የሆነ የአጸፋ እርምጃ የምንወስድ መሆኑን እናሳውቃለን ብለዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።